እንግዲህ አሁን ላይ አቢጌል ዳጣን ለመበቀልና እንግዲህ ዳጣ ከአቶ ደረጀ ጋር የምታወራውን ነገር ለመስማት ከአርጁን ድብቅ የሆነ መኪና ውስጥ የሚቀመጥ ማይክሮፎን አስቀምጣለች ማለት ነው፣ ሪካርድ የሚያደርግ። ይሄንን ነገር ያደረገችው ለምንድነው? እንግዲህ ዳጣ ከአቶ ደረጀ ጋር የተደበቀ ሚስጥር እንዳላቸው ስለምታውቅና ከዚህ በፊትም እንደዚህ የሚያጠራጥራት ነገር ስላለ ነው እንግዲህ ያንን ነገር እዛ ጋር አርግታ እንግዲህ ስለ ዳጣ ሁሉም ነገር መስማት የፈለገችው ማለት ነው። እንግዲህ አሁን ላይ ዳጣ ይሄን ነገር አታውቅም። እንደገና ደግሞ አቶ ደረጀ ይህንን ነገር ሳያውቅ ዳጣን ተርቷት እንግዲህ ሁሉንም መረጃዎች የሚያወራ ከሆነ አቢጌል ሰምታ ጉዱን የምታጋለጥ ይመስለኛል ብዬ ነው ማስበው። ስለዚህ ይህንን ነገር እንግዲህ በእኔ በኩል አቶ ደረጀ ቀድሞ ቢያውቅ ይሻላል። አቢጌል ያንን ነገር ከሰማች ወዲያው ለወይዘሮ ማርታ ተናግራ ድብልቅልቁ ይወጣል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ሌላው ጉዳይ ደግሞ ዳጣ ባለመባረሯ በጣም ነው ደስ ያለኝ። እስቲ ሁላችሁም ዳጣ ከዚህ ቤት ባለመውጣቷና የአቢጌል ሴራ በመክሸፉ እንግዲህ ወይዘሮ ማርታ አሁን ላይ የአቶ ደረጀ ወይም ደግሞ የባሏ ደስተኛ አለመሆን ተሰምቷት ነው እንግዲህ በዛ ጉዳይ ዳጣን ከቤት ባናባራት ይሻላል አንተ ከምትከፋ ብላ ለሱ አስባ እንግዲህ ዳጣን እዚህ ቤት ያስቀረቻት ማለት ነው። ስለዚህ ይሄንን ነገር እንግዲህ ያረገችበት ምክንያት ለምንድነው? አቶ ደረጀ በጣም እንዳዘነና እንደተከዘ ስላወቀች ማለት ነው። ስለዚህ ዳጣ እንግዲህ ከዚህ ቤት ትባረራለች ተብሎ የነበረው ተሰርዟል። ስለዚህ ዳጣ ከዚህ ቤት ባለመባረሯ ደስ ያላችሁ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ዳጣ ክፍል 46 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 46 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ አቢጌል ዳጣ አትወጣም ወይም ደግሞ እንግዲህ አቶ ደረጀ አሁን ላይ እሷ እንድትወጣ ስላልፈለገ አሁን ላይ ደግሞ ከባል በላይ ምንም ነገር የለም እሱን አስከፍቶ ዳጣን እንድትወጣ ማድረግ አልችልም ወይዘሮ ማርታ ለአቢጌል ነግራታለች ማለት ነው። እንግዲህ አቢጌል ይሄንን ነገር ከሰማች በኋላ አበደች ማለት ነው። ምክንያቱም ዳጣ ከዚህ ቤት ወጣ ከናታን ጋር የሚሆነውን ለማየትና ከሱ ጋር ለመሆን ነበር የፈለገችው። እውነት እንግዲህ አቢጌል ዳጣ ከቤት ከወጣች በኋላ እውነት ከናታን ጋር ተዋዳ ተፋቅራ ትኖራለች ወይስ ይዟት ነው አሁን ላይ እንደዚህ እያሰበች ያለችው? ምክንያቱም እንግዲህ ናታን እኮ ዳጣን እየሳማት ካየች እንግዲህ ከሱ ጋር አንድ ላይ ሲሆኑ ካየች እንደተመቻቹ አቢጌል መረዳት ትችል ነበር። ነገር ግን ሁለቱ ደግሞ አንድ ላይ እንዳይሆኑ ስለማትፈልግና ናታንን የራሷ ማድረግ ስለምትፈልግ ነው ይሄንን ነገር የፈጠረችው ማለት ነው። ስለዚህ አሁን ላይ እንግዲህ ወይዘሮ ማርታ አቢጌልን አስጠንቅቃታለች። ምክንያቱም ከአባትሽ በላይ ማንም ነገር የለም። ምክንያቱም እሱ ከሚከፋውና እሱ ከሚጨንቀው እሱ ከሚያስብ ዳጣን ለተወሰነ ጊዜ እዚህ ቤትም ቢሆን እንድትቀመጥ ወሰነናል ብላታለች ማለት ነው። ነገር ግን አሁን ላይ ወይዘሮ ማርታ ሲሳይ የሚባለው የዳጣ አባት እስከዛሬ ለምን አልደወለም? ልጄ የት ደርሳ የት ሆናለች የሚለውን ነገር እንዴት አልደወለም ብላ ተጨንቃለች። አሁን ላይ ደግሞ አቶ ደረጀ የዳጣን ትክክለኛ ልጅነት ወይም ደግሞ የሱ ልጅ መሆኗን ለወይዘሮ ማርታ መናገር ፈርቷል። ምክንያቱም ይህንን ነገር ከነገራት አንደኛ ወይዘሮ ማርታ እንደምናቃት ቤተሰቧን ትዳሯን አክባሪ ስለሆነች ከኔ ምን አተ ነው ብላ ልትጠይቀውና ጥያቄ ልታነሳበት ትችላለች። ትዳሯንም ይህንን የተከበረ ትዳርም ለመፍታት ሊያስችላት ይችላል። ይህንን ነገር ነው የሚፈራው። አሁን ላይ ለዳጣም እንደነገራት አቶ ደረጀ ሰክሮ ባለበት ሰዓት ነው እሷ ወይም ደግሞ ዳጣ እንደተፈጠረችና እንደተወለደች የነገራት ማለት ነው። በዛን ሰዓት ስህተት ቢሆንም ግን አንቺ የኔ ልጅ እስኮንሽ ድረስ ስህተት ልትሆኚ አትሽም ብሏታል። ነገር ግን ዳጣን የተወለደችው በዛን ቅስበትና በዛን ስህተት ነበር ማለት ነው ወይዘሮ ማርታ በነበረችበት ሰዓት። ስለዚህ አሁን ላይ ከዚህ ጉዳይ የምናውቀው ወይም ደግሞ እንግዲህ አቶ ደረጀ ካለው ጉዳይ የምናውቀው ምንድነው? ዳጣ እንግዲህ የሰላም ልጅ መሆኗን መታወቅ አለበት ማለት ነው። እንግዲህ ወይዘሮ ማርታ ከሄደች በኋላ ለስራ አሁን ላይ አቶ ደረጀ ከሰላም ጋር ተኝቶ ነው እንግዲህ ዳጣን የወለዳት። ነገር ግን መች ነው ሰላምና ዳጣ የሚተዋወቁት? እናቷ ሰላም እንደሆነች መች ነው አቶ ደረጀ የሚነግራት? ምክንያቱም የነ አቢጌል ወይም ደግሞ የነ ወይዘሮ ማርታ ቤተሰብ ከሚበጠበጥ ሰላምና ዳጣ ተነጋግረው ወይም ደግሞ አሳውቋቸው እናትና ልጅ መሆናቸውን ከዛ ቤት እንዲወጡ ማድረግና እንዲከራዩ አንድ ላይ ቢያደርግ ይሻላል ብዬ ነው ማስበው እንጂ
ያን የመሰለ የተከበረ ቤተሰብና ትዳር በአንድ ሰው ወይም ደግሞ በዳጣ ምክንያት ቢበጠበጥ በጣም ከባድ ሊሆን ይችላል ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሌላው ጉዳይ ደግሞ አርጁን አሁን ላይ አቢጌልን አገኛለሁ ብሎ ለአቢጌል እየተሯሯጠላት ነው ማለት ነው። ከዚህ በፊት ያደረገችበትን እንኳን አይረሳም። በፖሊስ በቤተሰቦቹ እንዳስቀፈደደችው አይረሳም። እንዴት አሁን ላይ ለራሷ ጥቅም ሲሆን ስትጠራው እንዴት ዝም ብሎ ይመጣል? ምክንያቱም አሁን ላይ እንግዲህ አርጁን እንደሚለው ከሆነ አቢጌልን ብን ያለ ፍቅር ውስጥ እንደገባና በጣም እንደሚወዳት ነው እየተናገረ ያለው። ነገር ግን አሁን ላይ እሷ ያሴረችው ሴራ በጣም ከባድ ነገር ነው። ምክንያቱም ማይክሮፎኑን የገዛችው ወይም ደግሞ መኪና ውስጥ የሚቀመጥ ተደብቆ ቀርጽ ቮይስ ያረገችው እንግዲህ ሁለቱ ሲያወሩ የነሱን ሚስጥር የሚናገር ነው ማለት ነው። ስለዚህ አሁን ላይ እንግዲህ የሁለቱን ሚስጥር የሚናገር ማይክሮፎን ካደረገች በጣም ከባድ ነው ብዬ ማስቡ። እንግዲህ አሁን ላይ እንደሚታወቀው ወይዘሮ ማርታ ሰላም ቼክአፕ ልታደርግ ስለሆነ አንተ አድርሳት ብለዋለች። ማንን? አቶ ደረጀን። እንግዲህ አሁን ላይ ወይዘሮ ማርታ የሰላምን ቦታ ተክታ ልትሰራ ስለሆነ አቶ ደረጀ ደግሞ ሰላምን ለቼክአፕ ሊወስዳት ነው። በዚህ መሃል ነው እንግዲህ ያንን ቮይስ ሪከርድ ስላስቀመጠች ያንን ማይክሮፎን እንግዲህ ሰላምን በሚሸኛበት ሰዓት ሰላምን እዛው ሆስፒታል ቼክአፕ ሊያደርጋት ሲል እንግዲህ ሲያወሩና ሚስጥሩን ሲናገሩ ከሰላም ጋር አቢጌል ያንን ሚስጥር ከያዘች ሰላም የደረጀ ቅምጥ እንደሆነች ወይም ደግሞ የተወለደው ልጅ ከደረጀ እንደሆነች አቢጌል ከሰማች እንግዲህ ወዲያው ነው እንግዲህ ለወይዘሮ ማርታ የምትናገረው። ስለዚህ አሁን ላይ እንግዲህ ሰላም መጠንቀቅ አለባት። አሁን ላይ ምንም አላወቁም። እንግዲህ አቢጌል ደግሞ በጣም ክፉ ሆና ይህንን ነገር ከሰማችና ካወቀች እንግዲህ ለወይዘሮ ማርታ ተናግራ ሰላምንም ከዚህ ቤት እንድትወጣ ልታደርጋት ትችላለች ብዬ ነው ማስበው። ስለዚህ አሁን ላይ እንግዲህ በጣም ከባድ ነው የሚወሰነው ነገር። ምክንያቱም አቶ ደረጀ እንግዲህ መኪና ውስጥ ሰላምን በሚሸኝበት ሰዓት ምንም ሳያወሩ እዛ አይደርሱም ብዬ አስባለሁ። ምክንያቱም ሰላም እየጠየቀችው ያለችው ሁልጊዜ የምትጠይቀው ጥያቄ አለ። ልጄ የት ነው? ልጄን የት ነው ያረከው? እያለችው ጠይቋለች። እሱም ደግሞ እስከዛሬ ድረስ አልነገራትም። ልጄ የምትላት ደግሞ ሰላም ማነች? ዳጣ ነች። ስለዚህ ይህን ነገር ደግሞ እንግዲህ አቢጌል ለማጣራት ያንን ማይክሮፎን ስላስቀመጠች ትንሽዬ ስለማይታይ ያንን መረጃ ልትወስድ ትችላለች ብዬ ነው ማስበው። እኔ የሚያሰጋኝ እሱ ነው። እስቲ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ሌላው ጉዳይ ደግሞ የናታንና የዳጣ የፍቅር ግንኙነት እንደቀጠለ ነው። እንግዲህ አሁን ላይ አቢጌል ናታን ቤት በመሄድና ከእሱ ጋር በመሆን ልታወራው ብትችልም ነገር ግን እሱ ያው እሷን ማራቅ ስለማይችል እነሱ ቤት ስለሚኖር እንደ እህትነት እያወራት ነበር። ነገር ግን አሁን ላይ አቢጌል ያንን ነገር ደግሞ ያደረገችው ዳጣ መታ እንግዲህ እንድትናደድ ከናታን ጋር ሆና ዳጣ መታ እንግዲህ እንድትናደድና እንድትበሳጭ ነበር የፈለገችው። ዳጣስ ያራዳ ልጅ ነች። እንግዲህ ሁሉም ነገር ይገባታል። የአቢጌል ነገር ከዚህ በኋላ የበላቻት ነው ይመስለኝ። ምክንያቱም ሁሉም ነገር ታውቅባታለች። ዳጣን ሁሌ ለማናደድና ከዚህ ቤት ለማስወጣት ፍላጎቷ ስለሆነ እንደገና ደግሞ ከናታን ጋርም ያላትን ነገር ለመጨረስ ስለሆነ ፍላጎቷ ስለምትባንን አሁን ላይ ለናታን እንግዲህ ተቀይማ በማስመሰል ነገር ግን አሁን ላይ የአቢጌልን ጉዳይ ስለምታውቀው ምንም እንዳልተቀየመችና ምንም እንዳልሆነች ነው የነገረችው ማለት ነው። ስለዚህ ናታንና ዳጣ እንግዲህ አሁን ላይ እየቀጠሉ ነው የሚገኙት። ነገር ግን እዚህ ጉዳይ ላይ ደግሞ የሚያስደነግጠው ነገር ምንድነው? ወይዘሮ ማርታ እንግዲህ ናታንና ዳጣ ሲጀናጀኑ አይታለች ማለት ነው። እንግዲህ ጦፍ ያለ ወሬ ውስጥ ገብተው ሲተቃቀፉ ምናምን ሰምታለች፣ አይታለች። ማን? ወይዘሮ ማርታ ከላይ ሆና። ስለዚህ ተደነግጣለች። እውነት አቢጌል ያለችውስ እውነት ነው እንዴ? ይሄ ነገር ሁለቱ ግንኙነት ሊኖራቸው ነው እንዴ ብላ ታስባለች ማለት ነው። ስለዚህ ይህንን ነገር ወይዘሮ ማርታ እንግዲህ በራሷ ሰዓት ልታወጣጣቸው ትችላለች ወይም ደግሞ ልደርስባቸው ትችላለች። አሁን ላይ የአቢጌልን ወሬ ሰምታለች፣ እንደገና ደግሞ በአይኗ ይህንን ነገር አይታለች። ከዛ በኋላ ደግሞ የሚቀጥለው በራሷ መንገድ እንግዲህ እነሱ ላይ ልትደርስባቸውና ልታዋርዳቸው ትችላለች። ይህንን ነገር ደግሞ ቀድሞ ናታን ቢናገርና ዳጣን እንደሚወዳት ቢያሳይ ይሄ ነገር ቀለል ይላል ብዬ ነው ማስበው። ስለዚህ ስለ ናታን ያላችሁን እስቲ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ ዳጣ በጣም ተጨንቃለች። ለአባቷ አቶ ደረጀ በጣም ጭንቀት ውስጥ እንደገባና በሷ ጉዳይ ብዙ እንደተረበሸ ያልሆነ ነገር ውስጥ እየገባ እንደሆነ ነው እየተረዳችው። ነገር ግን አሁን ላይ
እንግዲህ ዳጣ እስከመጣች ድረስ ምንም ማድረግ አይችልም። አንዴ ወልዷታል። ስለዚህ ደግሞ ከልጆቹ አሳንሶ ማየት አይፈልግም አቶ ደረጀ። ነገር ግን አሁን ላይ ዳጣም ለአቶ ደረጀ ወይም ደግሞ ለአባቷ ያልነገረችው ነገር ምንድነው ከናታን ጋር ያላት ግንኙነት ነው። አሁን ወይዘሮ ማርታ እንግዲህ እንደሚታወቀው አይታችኋለች። ነገር ግን ደረጀ ደግሞ ይህንን ነገር ማርታ የሁለታቸውን ግንኙነት ወይም ደግሞ ከአቢጌል ጋርም ከናታን ጋርም ያለሽን ግንኙነት በልኩ አድርጊው ስላላት እንግዲህ ስለመከራት ይህንን ነገር ደግሞ ዳጣ አይ ከናታን ጋር እኮ እኔ ግንኙነት አለን እሱም ያፈቅረኛል እኔም አፈቅረዋለሁ ብላ የእውነት ብትናገር ኖሮ ለደረጀ ይቀላል ብዬ ነው ማስበው። ስለዚህ ሚስጥር ማድረጋቸው ግን አንድ ቀን ይጎዳቸዋል። ስለዚህ በእኔ በኩል ሁለቱም መናገር አለባቸው ብዬ ነው ማስበው። እስኪ በዛሬው በዳጣ ክፍል ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። በእኔ በኩል እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።